ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አላችሁ? ይህ የክፋ ቴሌቪዥን ነው። ከክፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ፍጹም ተሾመ እቆያለሁ። የደሞዝ ማሻሻያውን ምክንያት በማድረግ አግባብነት የሌለውን የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ ጥብቅ እርምጃ እንደሚወስድ የከፋ ዞን ንግድ ገበያ ልማትና ኢንቨስትመንት መምሪያ ገለጸም። ህብረተሰቡ ምርት ማሸሽና ዋጋ መጨመርን መሰል ህገወጥ ድርጊት ላይ የሚሳተፉ ነጋዴዎች እንቅስቃሴን በመከታተል በየደረጃው ለሚገኙ አካላት ሪፖርትና ጥቆማ እንዲሰጥም ተጠይቋል። ታምራት ኃይሌ ዝርዝሩን አዘጋጅቷል። ምህረት ማሙ መንግስት የኑሮ ውድነት በዜጎች ኢኮኖሚያዊ ህይወት ላይ እያደረሰ ያለውን ጫና ለመቀነስ የሚያስችሉ እርምጃዎችን እየወሰደ መሆኑ ይታወቃል። በሚቀጥለው ዓመት ከመስከረም ወር ጀምሮ ተግባራዊ የሚደረገው የቋሚ መንግስት ሰራተኞች ደሞዝ ማሻሻያ ይፋ መደረጉን ተከትሎም በገበያ ላይ የሚፈጠረውን ጫና አስመልክቶ መግለጫ የሰጡት የከፋ ዞን ንግድ ገበያ ልማትና ኢንቨስትመንት መምሪያ ኃላፊ አቶ መስፍን መሸሻም የደሞዝ ማሻሻያ መንግስት የዜጎቹን ኑሮ ሁኔታ ለማሻሻል የወሰደው እርምጃ መሆኑን ጠቅሰው ይህንን አጋጣሚ በመጠቀም አግባብ ያልሆነ የዋጋ ጭማሪ የሚያደርጉ አካላት ላይ እርምጃ እንደሚወሰድ አስታውቋል። እንደ ሀገር መንግስት ሰራተኞች የደሞዝ ጭማሪ መጨመር እንዳለበት መወሰኑ ይታወቃል። ከዚህ ጋር ተያይዞ ኑሮ ላይ ሊመጡ የሚችሉ ተገቢነት የሌላቸው የዋጋ ጭማሪዎች ወይም ያልተገባ የዋጋ ጭማሪ እንዳይኖር፣ ምርት መደበቅ እንዳይኖር፣ የትክክለኛውን ተገቢነት ያለው ግብይት ስርዓት እንዳይኖርና እንዲዛባ ሊያደርጉ የሚችሉ አካላት ካሉ ስርዓት ባለው መንገድ የህግ ሂደትን ተከትሎ ክትትልና ቁጥጥር እንዲደረግ በሚል ከላይ ጀምሮ ከሚኒስቴር ንግድና ቀጠና ትስስር ጀምሮ በሚዲያ የሚሰጡ ያሉ መግለጫዎች አሉ። በየደረጃ ያሉ አካላት ደግሞ ኃላፊነታቸውን እንዲወጡ የሚል መልእክትም እየተላለፈ ነው። ከዚህ ጋር ተያይዞ የኛ የደቡብ ምዕራብ ክልል የኛ የንግድ ቢሮም እንደዚሁ በዚህ ልክ ተመሳሳይ መልእክቶችን እያስተላለፈ ነው። በመምሪያ ደረጃ ያሉ ታች በጽህፈት ቤት ደረጃ ያሉ የንግድ ተቋማት ከባለድርሻ አካላት ጋር በተቀናጀ መንገድ የቁጥጥርና የክትትል ስራውን እንዲያጠናክሩ፣ ጥሰቶች ሲገኙ ደግሞ ህግን ተከትሎ እርምጃ እንዲወስዱ፣ ሸማቹ ላይ በደል እንዳይመጣ ክትትል እንዲደረግ የሚል መልእክት መጥቷል። የደሞዝ ማሻሻያን ተከትሎ የሚደረግ ህገወጥ የዋጋ ጭማሪን የሚከታተልና እርምጃ የሚወስድ ኮማንድ ፖስት መቋቋሙን ነው የመምሪያው ኃላፊ አክሎ የገለጹት። በሌላ በኩል ደግሞ ኮማንድ ፖስት መዋቀር አለበት የተቋም ተብሏል። ከመምሪያ ጀምሮ እስከ ታችኛው ጽህፈት ቤት ይህን ኮማንድ ፖስት አቋቁሞ ኮማንድ ፖስቱ በየቀኑ የገበያ ስርዓቱን እየተከታተለ ገበያ መረጃ የሚባል አለ። ይህን የገበያ መረጃ በየቀኑ እየተከታተለ ተገቢነት የሌላቸው ለውጦች ካሉ እነዛ ላይ ይሄ ግብረ ኃይል እርምጃ እየወሰደ የህግ የበላይነትንም እያስከበረ እንዲሄድ፣ ጤናማ የሆኑ ነጋዴዎች እንዲበረታቱ፣ ችግር ያለባቸው ደግሞ ተጠያቂ እንዲሆኑና እርምጃ እየተወሰደ ጤናማ የሆነ የገበያ ስርዓት እንዲኖር፣ ምክንያታዊ ያልሆኑ ደግሞ እርምጃ እንዲወሰድባቸው ለግብረ ኃይሉ ተልዕኮ የተሰጠ እርምጃ መወሰድ አለበት የሚል አቅጣጫ ስላለ ይህን ተከትለን እኛ ትላንት በመምሪያ ደረጃ በማናጅመንትም ጉዳዩ ላይ ለመነጋገር ሞክረናል። ከዚህ ተነስቶም ኮማንድ ፖስት ኦልሞስት በመምሪያ ደረጃ አቋቁመናል። ይህ ኮማንድ ፖስት በየቀኑ በሁሉም 17ቱ መዋቅር በተለይ ደግሞ ትላልቅ ከተሞች ላይ ያለው ነገር በተለይም የመከታተል ሁሉም መዋቅሮች ላይ ደግሞ ኮማንድ ፖስት እንዲዋቀር በጽህፈት ቤቶች ደረጃ ይህ ኮማንድ ፖስት በየቀኑ ከወትሮ የተለየ ከዚህ ከደሞዝ ጭማሪ ጋር የሚያያዝ በተለይ የግብርና ምርቶችም ሊሆኑ ይችላሉ፣ የሸቀጥ ምርቶች ላይ የሚኖሩ ያልተገባ ጭማሪ ካለ፣ እንደዚሁ የምርት እጥረት ለመፍጠር የሚሞከር ካለ፣ ለማሸሽም የሚሞከር ካለ፣ ከወትሮ የተለየ ህገወጥ እንቅስቃሴዎች ሲኖሩ መረጃ ለዞን የማቃበል ጉዳይ፣ ከዛ ተነስቶ ደግሞ እዛ የታች በየደረጃ ያለው ግብረ ኃይል የሚወስደውንም እርምጃ አጠናክሮ መሄድ፣ ችግር ካለበት ግብረ መልስ ለመስጠትም እንዲያመች በመምሪያ ደረጃ ኮማንድ ፖስት አቋቁመናል። በተመሳሳይ በሁሉም መዋቅሮች ይህን መልእክት አስተላልፈናል። ዛሬ ጀምሮ ሁሉም አካባቢዎች ላይ ያው ኮማንድ ፖስት ይቋቋማል ብለን ነው የምናስበው። በዚህ መነሻ እያንዳንዱ ሂደት ምንም ይሁን ምን
የሚመጡ ጫናዎችን ለማቃለልም ሸማቹን ለመደገፍም ያው እንደ ተቋም እየተደረገ ያለ ጥረት አለና ያን በሚገባ አጠናክረን እንሄዳለን ብለን ነው የምናስበው። ስራው በየደረጃው በተቀናጀ መንገድ የሚመራ ሲሆን ድጋፍና ክትትል እንደሚጠናከርበት አቶ መስፍን መሸሻ አብራርተዋል። በየአካባቢው የሚፈጸመው ህገወጥ ድርጊቶች ከህብረተሰቡ እይታ እየተሰወሩ እንዳልሆኑ ያስረዱት የመምሪያው ኃላፊም ህብረተሰቡ ለሚመለከተው አካል ጥቆማ በመስጠት የድርሻውን እንዲወጣም ጥሪ አቅርበዋል። የትኛውም አካል ለንግድ ተቋምም ጥቆማ ማድረስ ይችላል። ከወትሮ የተለየ ገበያ ውስጥ ያልተገባ ዋጋ ጭማሪም ሊሆን ይችላል። ምርት ደብቆ የምርት እጥረት እንዲኖርም ለማድረግ ሙከራ የሚያደርጉ አካላት ካሉ ለባለድርሻ አካላት ጥቆማ ማድረግ ይችላል። ለጸጥታ አካላትም ጥቆማ ማድረግ ይችላሉ። ለህግ አካላትም ጥቆማ ማድረስ ይችላሉ። ለንግድ ተቋምም ጥቆማ ማድረግ ይችላሉ። ለመንግስት አመራር አካላትም ጥቆማ ቢያደርጉ በጋራ ታግለን ስርዓት የማስያዝ እድሉ ይኖራል። ያው በግልጽ በህጉ ላይ የተቀመጠውን አሰራር በተከተለ መንገድ ለመምራት ጥረት ይደረጋል። ለዚህ ነው አሁን መረጃ ለማግኘትም እንዲያመች በየቦታ ያለውን ነባራዊ ሁኔታ ለመለየትም እንዲያመች ነው ከመረጃ አንጻር የኮማንድ ፖስትም እየተቋቋመ ያለውና ስለዚህ ይህን ስራ የሚሰሩ መረጃ የሚሰበስቡ አካላት በተጨባጭ መረጃ የገበያ መረጃ የሚሰበስብ የስራ ክፍልም ጭምር በንግድ ውስጥም ስላለ ጸጥታ ውስጥ ደግሞ እንደዚሁ መረጃ ላይ የተቀመጡ ሰዎችም ስላሉ መረጃ የማግኘት እድልም እዛ ውስጥ አለ። እነዚህ መረጃዎች እየተተነተኑ የመረጃ ታማኝነትም እንደዚሁ እየተረጋገጠ እርምጃ ይወሰዳል። የማስተካከያ እርምጃዎች እየተወሰዱ ጤናማ የሆነ የግብይት ስርዓት እንዲኖር ነው የሚደረገው። የሀሳብና የተግባር አንድነትን በማጠናከር በወረዳው የተመዘገቡ ስኬቶችን ለማስቀጠል እንደሚሰሩ የጊምቢ ወረዳ ብልጽግና ፓርቲ አመራሮች ተናገሩ። ዝርዝሩን ታድሶ ለሰንበት ያቀርባል። የ2017 በጀት ዓመት አፈጻጸም ሪፖርት ያቀረቡት የጊምቢ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና ሕዝብ ግንኙነት ዘርፍ ኃላፊ አቶ ታገል መንገሻ በፓርቲ ሀሳብ አመጭነት የተጀመሩ ተግባራት ውጤታማ መሆናቸውን አብራርቷል። ሪፖርቱ እንደሚያመላክተው በወረዳ በተጠናቀቀው በጀት ዓመት በሁሉም ዘርፎች የተሻለ አፈጻጸም የተመዘገቡበት ሲሆን በብልጽግና ፓርቲ ኢኒሼቲቭ እየተሰሩ ያሉ ስራዎች በአብነት ተጠቅሷል። የመድረኩ ተሳታፊ ባለድርሻ አካላት በየዘርፉ እየተመዘገቡ ስላሉ ስኬቶች በዚሁ መልኩ ገልጿል። ይህ መድረክ ለየት የሚያደርገው ምክንያት ቢኖር ባገባደድነው የበጀት ዓመት ከመላው አመራራችን አባላችን እንዲሁም ደጋፊዎቻችን ትጋትና ጥረት ከዞናችን ከ17ቱ መዋቅር ፓርቲያችን ብልጽግና እንዲሁም መዋቅራችን በአንደኛነት ተግባር ፈጽመን የዋንጫና የሰርቲፊኬት እውቅና ተሰጥቶን በብልጽግና ወዳድ በባለ ሀብት ሪስፖንሰርነት አማካይነት እንዲሁ አምረንና ተውበን ለማጠቃለያ መድረክ መታደማችን ስለሆነ የተሰማን ደስታ ወደር ስለሌለው የመድረኩ ተሳታፊዎች የዚህ ድል ባለቤቶች ናችሁና ለራሳችሁ ከፍ ያለ ሞራል እንዲሰጡ ይጠይቃለሁ። ወደ ተግባር ምዕራፍ ስንገባ በፖለቲካው ዘርፍ ፖለቲካው በባህሪ ተለዋዋጭና ኢተገማች እንደመሆኑ መጠን የወረዳችን የፖለቲካ ነባራዊ ሁኔታ በመዳሰስ እና ትንታኔ በመስጠት ወረዳው የተረጋጋና ስክነት ያለው ወረዳ ሆነው የህዝቡን የልማት የመልካም አስተዳደር ጥያቄዎች አቅም በፈቀደ መልኩ መፍታትና መልስ እየተሰጠ መሄድ ተችሏል። በተለይም የንቅናቄ ስራዎቻችን ማለትም የገቢ፣ የመንገድ ልማት፣ የጤና፣ የትምህርት፣ የከተማ ልማት ስራ፣ የኮሪደር ልማት ስራዎቻችን ሲገመገም የተመሩበት አግባብ በተጨባጭ የህዝቡን ተጠቃሚነት ላይ ውጤት ማምጣት ችለዋል። በ2017 ዓመተ ምህረት በፓርቲው መሪነት የተተገበሩ በተለይ ዋና ዋና የልማት ስራዎች፣ የመልካም አስተዳደር ስራዎች አሉ። እንግዲህ እንደ ወረዳ የተከናወኑ በርካታ ስራዎች አሉ። እነዚህ ስራዎች በሙሉ የሚከወኑት ያው በፓርቲው መሪነት በፓርቲው አደረጃጀት መሪነት ነውና በፓርቲው አደረጃጀት መሪነት ስንል እንግዲህ ፓርቲው እንደ ሀገር ይታወቃል። የብልጽግና ፓርቲ በተለይ ቀድሞ የነበረውን የፖለቲካ ባህል ቀይሮ በአዲስ የፖለቲካ ባህል ነገሮችን በተለይ በአካባቢያችን ያለውን ጸጋ በአግባቡ ተጠቅመን ህብረተሰባችን እንድንለውጥ አካባቢያችን እንድንለውጥ ለሀገር የሚኖረን ማስተዋጽኦ ከፍ እንዲል ሰፊ እድል የሚሰጥ ነው። ይሄንን ለማድረግ እንደ ወረዳ በተለይ
የብልጽግና ፓርቲው መላው አባላቱን አመራሩን በማሰባሰብ በፓርቲው እሳቤ ላይ የአስተሳሰብና የተግባር አንድነት እንዲመጣ ሰፋፊ መድረኮች በማዘጋጀት ሰፋፊ ስልጠናዎችን በመስጠት አመራሩ ብልጽግና የሚለው ነገር ምንድነው የሚለውን እሳቤውን ከመረዳት ከእሳቤውን ባለፈ ደግሞ እሳቤዎቹን ወደ ተግባር እንዴት ነው የምናወርደው የሚለው ላይ የአስተሳሰብና የተግባር አንድነት ከመፍጠር አንጻር በጣም ሰፊ ስራዎች የተሰሩበት በነዛ መድረኮች በነዛ በተፈጠሩ ግንዛቤዎች ደግሞ እጅግ ውጤት ያየንበት አመት ነበረ ብሎ መውሰድ ይቻላል። ሌላው እንግዲህ በዚህ እሳቤ ከተግባባን የፓርቲውን አደረጃጀት ማጠናከር ላይም ሰፊ ስራዎች የተሰሩበት ነው። አጠቃላይ የፓርቲውን አደረጃጀቶች እንዲጠናከሩ በማድረግ የሚሰጣቸውን ተልዕኮ በአግባቡ እንዲወጡ የማድረግ ስራዎች በስፋት እየተሰሩበት ነው። በያዝነውም አመት እንደ ጊምቦ ወረዳ ብልጽግና ፓርቲ እንደ አጠቃላይ በፓርቲም በመንግስትም ተግባራትን በቁርጠኝነት የተመሩበት አግባብ አለ። እዛ ላይ ክፍተቶች የታዩበት ምክንያት አንደኛ የአመራርና አባላት ቁርጠኝነት ተግባራትን በሙሉ አቅም ከመፈጸም አኳያ የሚቀሩ ነገሮች ናቸው። ነገር ግን እንዳጠቃላይ እንደ ወረዳ ስናይ በፓርቲም ሆነ በተለያዩ መንግስት ብዙ አፈጻጸሞችን ያስመዘገብንበት በትጋት ያንሰራራንበት አመት ነው ብሎ መውሰድ ይቻላል። ውጤታማ ተሞክሮችን በማስፋትና ክፍተቶችን በማረም የወረዳውን የእድገት ጉዞ ለማሳለጥ በጋራ እንደሚረባረቡ ያላቸውን ቁርጠኝነት ገልጸዋል። አያይዞ ሁሉም ባለድርሻ አካላት በተሰማራበት ዘርፍ በቁርጠኝነት እንዲንቀሳቀስ የድርሻቸውን እንደሚወጡም በአስተያየታቸው አስገንዝበዋል። ቀጣይ የሚኖረን ዘመን የኢትዮጵያ የማንሰራራት ዘመን ነው። ለዚህ ማንሰራራት ደግሞ ተገቢ የሆነ ትጋት ይፈልጋል ከሁሉም። ስለዚህ የፓርቲውን አደረጃጀት በመጠቀም እንደ ግለሰብ እንደ አመራርም እንደ አባልም ደግሞ ከፍተኛ የሆነ ትጋት በማድረግ አካባቢያችን የሚጠበቅበትን እንደ ሀገርም እንደ አካባቢም ኮንትሪቢዩት ማድረግ ያለብንን ነገር ማድረግ መቻል አለብን የሚለውን ነገር እንትን ለማለት ፈልጋለሁ። በተጨማሪም በሚሰሩ ስራዎች በተለይ የፓርቲውን እሳቤ ከማስረጽ አንጻር በምንሰራቸው በእያንዳንዱ ስራዎች የፓርቲን አደረጃጀትና የፓርቲውን መሪነት ማሳየት መቻል አለብን። በእያንዳንዱ በሚመረቀው ፕሮጀክት የፓርቲውን አስተዋጽኦ ወይ ደግሞ የፓርቲውን እሳቤ ከምንሰራቸው ስራዎች ጋር እያገናኘን ህብረተሰቡ የባስ ሁሉም አባሉም አጠቃላይ ማህበረሰቡም ከዚህ ፓርቲ ጎን የሚሰለፍበትን እድል በጋራ መፍጠር መቻል አለብን የሚለውን ነው። እኔ የሚታየን እንደ ጊምቦ ወረዳ አሁን ሀገራዊ ብልጽግናው ይታወቃል። የሀገራዊ ብልጽግና ፓርቲ ምን አይነት ስኬቶች እያስመዘገበ እንዳለ ለሁሉም ግልጽ ነው። እንደ ወረዳም አሁን ያለንበት በተለይ የብልጽግና ፓርቲ የሚመራው መንግስት እንደ ወረዳችንም ሰፊ ድሎች ያስመዘገበ በቀጣይ ደግሞ ብሩህ ነገር የሚታየን ሰፋፊ ስራዎች ሰርተን ለማህበረሰቡም ተጠቃሚነት የምንተጋበት በገጠር በከተማ እነዚህን የፓርቲውን እሳቤዎች ተግባራዊ አድርገን የባሰ ተጠቃሚ የምንሆንበትና ፓርቲውን በህዝቡ ዘንድ ቅቡል የሚሆንበትን እድል እያሰፋ እንሄዳለን የሚል እድል ነው ያለኝ። አመሰግናለሁ። በተለያዩ ምክንያት መንጠባጠቦች ያሉበት እንደ ሁኔታ እንደ ደካማ ጎን ተይዟልና ለዚህ ምን አንድነት የሚለው ነገር ነው። አባሉ አመራር አንድነት የሚለው ነገር ላይ አጠናክረ የምንሄድ ከሆነ አሁን ያሉ ነገሮች ጥሩ ነገሮች አሉ። አጠናክረ የምንሄድ ከሆነ ሁሉም ተገናኝቶ የሚመራበት ሁሉም ባቀረው ልክ ካቀርቁት አቃል ምን ተሳካ ምን ቀረ የሚለው ነገር ዴይሊ ወይ በየቀኑ የገመገመ መሄድ ከቻለን 18 ላይ ደግሞ የተሻለ ውጤት እናመጣለን የሚል ሀሳብ አለ። የ2018 በጀት ዓመት የፓርቲ ተግባራት ጠቋሚ እቅድ በፓርቲው ቅርንጫፍ ጽህፈት ቤት የአደራጅ ዘርፍ ኃላፊ ወይዘሪት አበዛሽ መለሰ ቀርቦ ውይይት ተደርጓል። የቀጣይ የተግባራት አቅጣጫዎችም ተቀምጧል። ቡናን በብዛትና በጥራት ማምረት የተያዘውን ግብ ለማሳካት በየደረጃው የተቀናጀ ርብርብ መደረግ እንዳለበት የዴቻ ወረዳ አስተዳደር አስገነዘበ። የቡና ግብረ ኃይል ንቅናቄ መድረክ በወረዳው ተካሂዷል። ዘገባው የወረዳ መንግስት ኮሚኒኬሽን ነው። ዝርዝሩን ምህረት ማሞት አቀርቧለች። የዴቻ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት የ2018 ዓመተ ምህረት የቡና ሻይና ቅመማ ቅመም ምርት ግብይትና ቁጥጥር ግብረ ኃይል የንቅናቄ መድረክ ያካሄደ ሲሆን የዴቻ ወረዳ ዋና አስተዳዳሪ አቶ ወንዱ አደመ እንደገለጹት በዘርፉ የተሰማሩ አልሚ ባለሀብቶች፣ ማህበራት፣ ነጋዴዎችና በቡና ላይ የተሰማሩ አካላት ከመንግስት ጎን በመሆን የዞኑ መለያ የሆነውን ቡና ጥራቱን በጠበቀ ሁኔታ ለማዕከላዊ ገበያ ማቅረብ እንዲችሉ ሚናቸውን ሊወጡ እንደሚገባም ገልጸዋል። የህገወጥ የቡና ግብይትን
መከላከልና ጥራት ያለውን ቡና ለማዕከላዊ ገበያ ለማቅረብ የማህበራትና የአልሚ ባለሀብቶች ጥረትና ሚና ከፍተኛ መሆኑን የጠቀሱት ዋና አስተዳዳሪው የግብይት ስርዓቱ የተሳለጠ እንዲሆን መንግስት በልዩ ትኩረት የክትትልና ቁጥጥር ስራውን ከወትሮ በተለየ የሚሰራ መሆኑን ተናግረዋል። የወረዳው ምክትል አስተዳዳሪና የግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ኃላፊ አቶ ወንድሙ ወልዴ በበኩላቸው ከወረዳው የሚወጣው ቡና በማዕከላዊ ገበያ ተወዳዳሪ እንዲሆን የአምራች ማህበረሰብ፣ የነጋዴው፣ የማህበራትና የአልሚ ባለሀብቶች ሚና ከፍተኛ መሆን እንዳለበትም አሳስበዋል። በእለቱም ወረዳው ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት የቡና ሻይና ቅመማ ቅመም ዘርፍ ኃላፊ አቶ አትስ ሽፈራው የ2017 ዓመተ ምህረት የአፈጻጸምና የ2018 ዓመተ ምህረት መርህ ዕቅድ ላይ ለእለቱ ተሳታፊ ነጋዴዎች፣ ማህበራት ተወካይ፣ ለአልሚ ባለሀብቶችና ለባለድርሻ አካላትም አቅርበዋል። አስተያየት የሰጡት ባለድርሻ አካላትም ወረዳው የቡና መገኛ አካባቢ በመሆኑም ዘርፉ ላይ የተሰጡ ትኩረቶች ተጠናክሮ መቀጠል አለበትም ብለዋል። ቡና በጥራትና በብዛት ወደ ማዕከላዊ ገበያ መቅረብ እንዲችል ድጋፍና ክትትላቸውን አጠናክረው እንደሚቀጥሉም ገልጸዋል። በመድረኩ የወረዳው ዋና መንግስት ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አስራት አደቱም፣ የወረዳው አስተባባሪዎች፣ አልሚ ባለሀብቶች፣ ማህበራትና ተወካዮች እንዲሁም ነጋዴዎችና ባለድርሻ አካላትም ተሳታፊ ሆነዋል። የህብረተሰቡን የመልማት ጥያቄዎች ለመመለስ የፐብሊክ ሰርቫንቱ ድርሻ የጎላ መሆኑ ተገለጸ። የቢጣ ወረዳ ፐብሊክ ሰርቪስና የሰው ሀብት ልማት ጽህፈት ቤት የ2017 ዓ.ም የስራ አፈጻጸምና የእውቅና ሽልማት መድረክ ተካሂዷል። ዘገባው ያደረሰን የወረዳ መንግስት ኮሚኒኬሽን ነው። ዝርዝሩን ጽዮን ታደለ ታቀርባለች። በመድረኩ የተገኙት የወረዳው ፐብሊክ ሰርቪስና የሰው ሀብት ልማት ጽህፈት ቤት ኃላፊ አቶ ጌታቸው ገብረ ሚካኤል ተቋሙ በወረዳው በገጠርና በከተማ በጥቅሉ 2314 ባለሙያዎችን በመያዝ ስራዎችን በማስኬድ ላይ እንደሚገኝ ጠቁመዋል። ፈጻሚ ተቋማት በ2017 ዓ.ም የመንግስትን አሰራር ከመከተል አንጻር ከመጀመሪያ አጋማሽ አንጻር በሁለተኛው ግማሽ ዓመት መጠነኛ ማሻሻል መታየቱን አቶ ጌታቸው ተናግረዋል። ይሁን እንጂ በተቋማት የስራ ሰዓት ከመጠበቅ አንጻር ተገቢውን አገልግሎት ለህብረተሰቡ ከመስጠት አኳያ አስፈላጊውን መረጃ ከማደራጀት አንጻር መጠነ ሰፊ ክፍተቶች መኖራቸውን ጠቁመዋል። በቀጣይ መሰል ክፍተቶችን በማረም ጠንካራ ተቋም በመፍጠር ለህብረተሰቡ ተገቢውን አገልግሎት ለመስጠት ተቋማት ቅድመ ዝግጅት ሊያደርጉ ይገባል ብለዋል አቶ ጌታቸው። የወረዳው ዋና አስተዳዳሪ አቶ ዳግማዊ ማሞ በመድረኩ ማስጀመሪያ እንደገለጹት የህብረተሰቡን የመልማት ጥያቄዎች ለመመለስ የፐብሊክ ሰርቫንት ድርሻ የጎላ መሆኑን ጠቅሰዋል። መንግስት ለፐብሊክ ሰርቫንቱ ትኩረት በመስጠት በርካታ ስራዎችን እያከናወነ እንደሚገኝ የጠቆሙት ዋና አስተዳዳሪው በየተቋማቱ የሚገኙ ባለሙያዎች የመንግስት አሰራር የተከተለና ወቅታዊ ስራዎችን በማከናወን ህብረተሰቡን ሊያገለግሉ ይገባል ብለዋል። መሰል የእውቅናና ሽልማት መድረኮችን ለተቋማት ቀጣይ የአሰራር ሂደት ስኬት በር የሚከፍቱ በመሆኑ ተጠናክሮ መቀጠል እንዳለበት ዋና አስተዳዳሪው ጠቅሰዋል። በመድረኩ የወረዳ የስራ አስፈጻሚዎች፣ የወረዳው አመራሮችና አጠቃላይ የሴክተር መስሪያ ቤት ባለሙያዎች ተገኝተዋል። 11 ክልላዊ ፖለቲካ ፓርቲዎች ጥምረት መመስረታቸውን አስታወቁም። ጥምረት የመሰረቱ የፖለቲካ ፓርቲዎችም የምስረታ ጉባኤያቸውን ማካሄድ ጀምረዋል። ዘገባው የኢዜአ ነው። ክፍል ያለው የፖለቲካ ፓርቲዎቹ ልዩነቶቻቸውን በማክበር ለጋራ ዓላማ ተጣምረው እንደሚሰሩ በምስረታ ጉባኤያቸው ማስጀመሪያ ወቅት ተጠቁሟል። የጥምረቱ አስተባባሪ ኮሚቴ ሰብሳቢ ዳሮት ጉማ እንዳሉት የፖለቲካ ፓርቲዎቹ በጋራ መሰባሰብ አንድነት ኃይል መሆኑን በተግባር ያሳያል ብለዋል። ፓርቲዎቹ የየራሳቸውን ዓላማ በመያዝ ለጋራ ስኬት ጥምረት መፍጠራቸውን ጠቁመው የተሻለ የፖለቲካ ባህልን ለመገንባት ትልቅ ሚና የሚጫወት መሆኑንም ተናግረዋል። የፖለቲካ ፓርቲዎቹ መጣመር የተሻለች ኢትዮጵያን ለትውልድ ለማስተላለፍ እንደሚጠቅም ጠቁመው ለፖለቲካ ባህል መዘመንም የበኩሉን እንደሚወጣም ተናግረዋል። የመተሳሰብና የመተባበር ዕድልን መፍጠር እንዲሁም የሀሳብ ፖለቲካን ማንገስ ሌላኛው የጥምረቱ ዓላማ መሆኑንም ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላት ወርቅ ኃይሉ አቅምን በማሰባሰብ ለጋራና ለተሻለ ዓላማ መስራት መልካም መሆኑን ተናግረዋል። ልዩነቶችን በማክበር በጋራ መንቀሳቀስ ለጤናማ የፖለቲካ ስርዓት መዳበር ትልቅ አስተዋጽኦ ያለው መሆኑንም ገልጸዋል። ጥምረቱ መጪው ሀገራዊ ምርጫ ፍጹም ተአማኒ እንዲሆን የበኩሉን እንዲወጣ ጠይቀው ቦርዱ ጥምረቱን ለመደገፍ ዝግጁ መሆኑን አረጋግጠዋል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ በበኩላቸው የፓርቲዎቹ ጥምረት ለዲሞክራሲ ስርዓት ግንባታ መጎልበት ትልቅ ሚና ያለው መሆኑን ገልጸዋል። ለመድብለ ፓርቲ ስርዓት ግንባታም ትልቅ ሚና ያለው መሆኑን የጠቆሙት አቶ ሰለሞን ጥምረቱ ዘላቂ ሰላምን ለመፍጠርና ለሀገራዊ መግባባት ስኬታማነት የበኩሉን ሊወጣ እንደሚገባም ጠቁመዋል።
ጥምረት የመሰረቱት ፓርቲዎች አገው ለፍትህና ለዲሞክራሲ ፓርቲ፣ አገው ብሔራዊ ሸንጎ፣ ትግራይ ዲሞክራሲያዊ ፓርቲ፣ የዶንጋ ህዝቦች ዲሞክራሲያዊ ፓርቲ፣ ሞቻ ዲሞክራሲያዊ ፓርቲ፣ የአርጎባ ብሔረሰብ ዲሞክራሲያዊ ንቅናቄ፣ አፋር ነጻ አውጪ ግንባር ፓርቲ፣ የጋሞ ዲሞክራሲያዊ ፓርቲ፣ የከፋ ህዝቦች ዲሞክራሲያዊ ድርጅት፣ ካፋ አረንጓዴ ፓርቲና የጋምቤላ ህዝቦች ዲሞክራሲያዊ ንቅናቄ ናቸው። በፓርቲ መሪነት በየወረዳው እየተገበሩ ያሉ የሌማት ትሩፋት ተግባራትን አጠናክሮ ለማስቀጠል በትኩረት እየተሰራ መሆኑን የዴቻ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት አስታወቀም። የፓርቲው የ2017 በጀት ዓመት የስራ ክንውን ግምገማና የ2018 ዕቅድ ዙሪያ ውይይት ተደርጓል። በውይይቱ የተገኙ አባላትና አመራሩ የሌማት ትሩፋት ተግባራትን አጠናክሮ በማስቀጠል አርሶ አደሩን ተጠቃሚ ማድረግ ያስፈልጋል ብለዋል። መረጃውን ያጠናቀረው ባልደረባችን በላቸው በላይ ነው። ተከታትለን እንመለስ። በሌማት ትሩፋት በተመለከተ በቀበሌያችን 7 ቤተሰብ አሉት። ከነዛ ከ7 ቤተሰቦቹ አንዱ የማር ምርት ያለበት ቦታ ነው። 3 መንደር የማር ምርት አሉት። እነዛ ማር ምርቶችን ለገበያ እነዛ ሰዎች በደንብ ያመርቱና እያቀረቡ ይገኛሉ። አልፎ ተርፎም የማር መንደር አልፎ ተርፎም የከብት የስጋ መንደር አለ። ስጋ መንደር እነዛ ሰዎች ለገበያ እያቀረቡ ያንን ምርት እያቀረቡ እየሸጡ ይገኛሉ። በወጣቶችም ሆነ በሴቶች አደረጃጀት ላይ በጣም የተሰሩ ስራዎች አሉ። አንደኛው ወጣትን ወደ አደረጃጀት በማምጣትና አንደኛው ደግሞ ኑሯቸውን እንዲያሻሽሉና ያለውን ደግሞ የገበያ ውድነትን ለማጥፋት ሲባል የሚካሄድበት ነገር በጣም ጥሩ ነው። በወጣቱ እየተሰራ ያለው ስራ አንደኛ ደግሞ የበጀት ድጋፍ እየተደረገላቸው የብድር ድጋፍ እየተደረገላቸው እያለና እሱንም በመጠቀም ደግሞ ሁሉም ወጣት ደግሞ ወደ ስራ የገባበት አለ። አንደኛው በበግ እርባታም ሆነ ወይ በከብት ድለባ፣ ሁለተኛ ደግሞ በንብ ማነብና በአሳ እርባታ በተለያዩ በዶሮ እርባታ በሰፊው የገቡበት ነው ያለ። በሴቶች አደረጃጀት ብዙ ስራ እየተሰራ ነው ያለበት። እዚህ በተለይ ከዚህም ወረድ ብሎ ወደ ቀበሌያችን በ43ቱ ቀበሌ ላይ በጣም ነው ስራው እየተሰራ ያለ። ይሄም ደግሞ የፓርቲያችን ኢኒሼቲቭ ነው። እንደ ወረዳችን በብልጽግና ፓርቲ መሪነት የተሰሩ በርካታ ተግባራት አሉ። ያው ከነዚህም አንጻር አንዱና ዋነኛው ከኔ ሴክተር እንኳን ቢነሳ ሴቶች በአደረጃጀታቸው ኢኮኖሚያቸውን ለማሳደግ ታች ያለው የህብረት አመራሮች ደግፏቸው የልማት ስራዎችን በተለይም የሌማት ትሩፋት ስራን ምግቤን ከጓሮዬ ብላ ሴቷ ያለማችሁ በርካታ የአትክልት አይነቶች ተዘርዝሮ ማያልቋሉ። ያን ደግሞ ወደ ገንዘብ ቀይረን ኢቭን የባንክ አካውንትም ጭምር አስከፍተን ከ32 ሺህ ብር ያላነሰ በአደረጃጀት 64 ሴቶች ብቻ ያለሙትን እንደ ምሳሌ መጠቀም እንችላለን። በብልጽግና ፓርቲ የተሰሩ ስራዎች ብዙ ስራዎች አሉ። አንደኛ እንደ መሊጋዋ ቀበሌ አደረጃጀት መሰረት አድርገን ነው የምንሰራው። እሱንም መሰረት ያደረግነው ተቋማት ላይ ነው። ተቋማት ትምህርት ቤት ተቋም አለን። አጠቃላይ 9 ጎጦች አሉ። ከ9 ጎጥ 7 ቀጠና ላይ አከፋፍለን ማንኛውንም የግብርና ተግባራቶችን በአደረጃጀት ነበር ስንሰራና ስንደግፍ የቆየ ነው እና በዛም ሰፊ ውጤት ያገኘንበት ቢያንስ በቆሎ አምርተን ወደ 80 ምናምን ኩንታል በቆሎ አምርተን ለትምህርት ቤቱ የሰጠንበት ሁኔታ አለ። በሁለተኛ ደረጃ በቆሎን አንስተን በዛው በአደረጃጀታችን በብልጽግና አደረጃጀትን መሰረት አድርገን በሰባቱ ህዋስ በሰባቱ ቤተሰብ አከፋፍለን በስነ ስርዓቱ ስንዴ ዘርተን ወደ 31 ኩንታል አምርተን 180 ሺህ ምናምን ብር አካባቢ ላይ ገቢ ያደርገን ለትምህርት ቤቱ እንዳጠቃላይ ወደ 350 ምናምን ሺህ ብር ጠቅላላ ለትምህርት ቤታችን ድጋፍ ያደረግንበት ሁኔታ አለ። ይሄንን የፓርቲያችንን አደረጃጀት ተከትለን ነው እየሰራን ያለነው። ሌሎች ከአጠቃላይ ከምርታማነት አንጻር በዚህ ልክ የተሰራባቸው ስራዎች አሉ። ሌሎችም ተግባራቶች አሉ። እንደ መሊጋዋ ቀበሌ አንደኛ የሌማት ትሩፋት በሰፊ የሚሰራበት ቀበሌ ነው። እሱም የእርባታ የወተት መንደር አለን፣ የስጋ መንደር አለ፣ የእንቁላል መንደር አለ። በሶስት እንትኖች ተከፋፍሎ አደረጃጀቱን መሰረት አድርጎ የሚሰሩ ስራዎች አሉ እና በአብዛኛው በወተት መንደር መሊጋዋ በአይብ ምርት በወተት አቅርቦት እና በተሻሻሉ የላም እንትኖች ዝርያዎች እነሱን መሰረት አድርጎ በአደረጃጀት የሚሰራባቸው ስራዎች እንዳሉ ነው። እንግዲህ እኛ እንደ ቀበሌያችን በሌማት ትሩፋቱ በጣም የሚገርም ነው። እውነት ለመናገር
የሌማት ትሩፋት የሚል ግንዛቤው ከዚህ በፊት ኢኒሼቲቭ ወዲያው ሲወርድ ግንዛቤው በሁሉም ደረጃ አልሰረጸም ነበረ። እየሰረጸ ሲመጣ ግን ሰው ወዴት ነው የተቀየረው የሚለውን ብቻ ማሳየት ይቻላል። ዶሮ ከዚህ በፊት የዶሮ መንደር ከመመስረቱ በፊት ዶሮ በዘፈቀደ ዝም ብሎ ተለቆ የሚረባ እንሳ ወይም አዕዋፍ ተደርጎ ነው ሲታሰብ የነበረውና አሁን ዶሮ በቤቱ ቀለብ ተሰጥቶት በደንብ ከተያዘ እንቁላል እንዴት እንደሚሰጥና ለስጋም እንዴት እንደሚሆን ሰው ተረድቶ በቤቱ ማርባት የጀመረበትና በማርባቱ ደግሞ ሰው የተደሰተ ተጠቃሚነቱን እያረጋገጠ እየሄደ ያለበት ሁኔታ አለ። እንደውም ከዶሮ ጋር ስናያይዝ የአንድ ቀን ጫጩት አመቶ ማሳደግ እጅግ በጣም ፈታኝ ከነበረበት አሁን የአንድ ቀን ጫጩትን አመቶ ማሳደግን ባህል ካደረጉ በኋላ የአንድ ቀን ጫጩት ማግኘት ያልቻሉበት ደረጃ ላይም የደረሱበት ትልቅ እምርታዊ ለውጥ ነው ብለን እናስባለን። ከዛ ባለፈ ከዚህ በፊት ስለ አሳ ሲነሳ ትላልቅ ወንዞች አካባቢ ሄዶ አሳ አጥምዶ አጥማጆች አጥምዶ ማምጣትን ነው የኛ ማህበረሰብ የሚያውቀው። አሁን ግን በጓሮ አሳን አርብቶ ከጓሮ አውጥቶ ለራሱም ተጠቅሞ ለገበያም የማቅረብ ስራዎች እጅግ በጣም ሞዴል በክልል ደረጃም ያው በወረዳ እንደሚታወቅ ጉንደር ሾራ የሚባል ቀበሌ ሞዴል ሆኖ አሁንም ሌሎች አካባቢዎች ላይ በጣም በርካታ ስራዎች እየተሰሩ ያሉበት ሁኔታ አለ። የወተት መንደር ከተመሰረተው የወተት መንደር ወተትን ሰው የሚገነዘብበትና አሁን በሌማት ትሩፋቱ የተረዱበት አግባብ በጣም የተለየና የተሻለ ሆኖ እያየን ያለንበት ሁኔታ አለ። በበጎ ፈቃደኛ ወጣቶች በተለያዩ ዘርፎች የተሰጡ ያሉ አገልግሎት የሚበረታታ መሆኑን የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና የሕዝብ ግንኙነት ዘርፍ አስታወቀም። የዞኑ የክረምት በጎ ፈቃድ አገልግሎት ቴክኒክ ኮሚቴ በእስካሁን አፈጻጸምና በቀሪ ተግባራት ዙሪያ መክሯል። ቀደም ብለው በተለያዩ ዘርፎች የተሰጠ ያለው የክረምት በጎ ፈቃድ የተሰሩ ስራዎች አፈጻጸም የሚመለከታቸው አካላት በተገኙበትም ተገምግሟል። ለታባ ተስፋዬ የቴክኒክ ኮሚቴው ያቀረበውን የስራ ሪፖርት መድረክ የመሩት የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ፖለቲካና የህዝብ ግንኙነት ዘርፍ ኃላፊና የቴክኒክ ኮሚቴ ሰብሳቢ አቶ ታከለ ታምሩ እንደገለጹት ተግባሩ በአብዛኞቹ ዘርፎች ከፍተኛ መሻሻል እያሳየ መሆኑን አስረድተዋል። የአቅመ ደካሞች ቤት ግንባታና ጥገና እንዲሁም ደም ልገሳ ከተከናወኑ ተግባራት መካከል በአብነት የሚጠቀሱ ናቸው። በእስካሁን 490 ዩኒት ደም በልገሳ መገኘቱን አቶ ታከለ ገልጸዋል። ለአቅመ ደካማ ተማሪዎች የቁሳቁስ አሰባሰብ ከእቅድ በላይ ማሳካት የተቻለ መሆኑ በወባ መከላከል ላይ የማፋሰስና የማዳፈን ስራ፣ የመንገድ ትራፊክ ደህንነት ስራ፣ በገጠርና ከተማ የግብርና ስራዎች ላይ የተሰሩ ስራዎች የሚደነቅ ተግባራት መሆናቸውንና ተጠናክሮ መቀጠል አለባቸው ብለዋል። በሌላ በኩል ደግሞ የተሰበሰበውን ሀብት ለተጠቃሚዎች በትክክል መድረስ እንዳለባቸውና በከተሞች አካባቢ የታቀደው እቅድ ከመተግበር የተለየ በጎ አድራጊ ወጣቶችን ሙሉ በሙሉ ወደ ስራ ለማስገባት እቅዱን ለማሳካት የጊዜ አጠቃቀም ማሻሻያ እንደሚያስፈልግ ተገልጿል። የስራ እድል ፈጠራ እቅድን ተግባራዊ ማድረግ በሪፖርትና ግንኙነት ላይ ያለውን ክፍተት በማረም ተግባሩ ያለበትን ደረጃ ተገምግሞ ማስተካከያ እንዲደረግባቸው አቶ ታከለ አስገንዝበዋል። ጠንካራ ጎኖች ተጠናክሮ መቀጠል እንዳለባቸውና ጉድለቶች በፍጥነት መታረም እንዳለባቸው አቅጣጫ ተቀምጧል። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ከከፋ ቴሌቪዥን ያዘጋጀናቸው ዘገባዎች የተከታተላችኋቸውን ይመስላሉ። ዜናዎቹን እየመራው ፍጹም ተሾመ ቆይታ አድርጌያለሁ። ቀሪ የከፋ ቴሌቪዥን ፕሮግራሞችን እንድትከታተሉ እየጋበዝኩ ከወዲሁ እሰናበታለሁ። ሰላም።